የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። አባቴ የሆነ ነገር ላማክርህ ቆይ ይመችሃል? ምንም ያንገበግብ ጉዳይ ኑሮህ ነው እንዴ ከኔ ጋር የምታወራው? ከኔ ጋር የምትመካከረው ምን ጉዳይ ኑሮህ ነው? ምን የሚያንገበግበው ጉዳይ ምንድን ነው ጉዳዩ ነው? ኧረ አበይ እንደው አንተ ብቻ መርሃባ ደግ በለኝ። እንደው ጉዳዩ በጣም ቀለል ያለ ጉዳይ ነው። ብቻ አንተ መርሃባ ማለትህን ለማወቅ ነው። አብያ በሬ ይመስል ከላይ ተታይ አትሽለጥለጥ። የምትናገረው ፊት ለፊት ንገረኝ። ምንድን ነው ጉዳዩ? ምንድን ነው ጉዳዩማ? ሁለት ሶስት ሰው የፈለጋቸው ሽምግልና ልከህ ሚስት እንድታገኝ ይህን ነው ቀላል ጉዳይ ያልከኝ? ጉድ ሳይገባ መስከረም አይጠባ ላይ ሀገረ ሰው እንዴ ሳክብኝ ላግባ ማለት ያስቃል እንዴ? ልክ ነህ። ኧረ አያስቅም። ላለለት ሰው ለሆነለት ሰው ነጠላ ይዞ ማልቀሱ ይቀላል። ቀላል እኮ ጉዳይ አይደለም። ማልቀሱ ይቀላል። እንዴት ቆይ እኔ ለትዳር ምን የሚያንስ ነገር አለኝ? እንዴት ለምን እንዴት ስትለኛል? ልጅ አይደለም ይሄ ቀራፎ ምን ያንሰኛል? ትልዴ ማለማፈሩ ምን ያሟላው ነገር አለህና ነው አንተ አሁን ለትዳር አንቱ የምትለው ሚስት አንቱ ምን አለህና ነው አሁን አንተ ተሰሶ ልታኖራት? አረ እንደው አባይ አንተ እንደው እሺ በልና ልጅቱን አንጣልኝ እንጂ እዚህኛው ጋር ተላምዳ ትኖራለህ። ሰማኛለህ አይደለም? ይኸው እንዲህ ጨርቅ እየጣፍኩኝ የምኖረው ይኸው በይህ የምኖረው ወዲህ ከርስህ እንዳይጓደል ብዬ እንኳን አንተ እንኳን ሶስተኛ ሰው መጥቶ ሁለተኛ ሰው መጥቶ አይደለም ያንተንም ከርስ አልችልም። ሰማኸኝ አይደል? አልችልም። ታዲያ ገና ለገና ጾም ይታደራል ተብሎ እኔ ቁሜ መቅረት አለብኝ እንዴ? ለኔ ማስተብልኝ እንጂ አባቴ። ኧረ ጉድ! ቁሜ ልቅር አላለም። ለምን እንደ ላሊበላ ሐውልት ተገትረህ አትቀርም? እኔ እናትዋ በዚህ በኑሮ ውድነት ላይ ሌላ ደግሞ ሁለተኛ ጎረምሳ የምሸከምበት አቅም የለኝም። አይ የምትል ተሆነ ራስህን ቻል እና ግባ። እኔ ያገባኝ። ኧረ ጉድ! ኧረ ጉድ! ተመኖሪያ ቤት ያፈናቀለኝ እኮ ነው ጎበዝ። እንግዲህ አስተያየህ በኋላ እኔም አባቴ ብዬ አልጠራህም፣ አንተ ልጄም ብለህ እንዲያጠራህ አንዱ ሀገር ሂጄ ቅርቅር ብዬ እኖርልሃለሁ። እዛው አይ እኔን አታየኝ እንዴት ነው አታየኝ እንዴት ነው? ይህማ ጥሩ ነው፣ ኸይር ነው። ሂድ ታዋጣህ። እንዲያውም ለምትሄድበት መሳፈሪያህንና መቀለብ እችላለሁ። አዎ ትበግን አልኖርም። ራስህን ታትችል እኔ ላይ ትዳር እኔ ቤት ትዳር የለም። ራስ ታይጠናጉተና ኧረ እንዲሁ በግኖ አብግኖ ሊገለኝ እኮ ነው የበገነ የልጃር